ጀነራል ታደሰ በጥይት ተመቱ። በመቀሌ ቁጣ ተቀሰቀሰ። የገዛ ድንበሯን እሳትና ረመጥ ባላጣት በገዛ ልጆቿ ክንድና ሰይፍ ደም የምትተፋው የትግራይ ምድር በህዝባዊ ወያኔ ሓርነት ትግራይ ህወሓት የውስጥ ስልጣን ሽኩቻና የባላንጣነት አዙሪት ሳቢያ የታሪክ ትልቅ ክህደትና ታይቶ የማይታወቅ የውስጥ መፈንቅለ መንግስት ጦርነት በተግባር ፈንድቶባታል። ቀደም ሲል በድርጅቱ ጽንፈኛ አጀንዳዎች የመፈንቅለ መንግስት ሙከራ ተደርጎባቸው ክንዳቸው ታስሮና በገዛ መኖሪያቸው የቁም እስረኛ ሆነው መቆየታቸው በሹክሹክታ ሲነገር የነበሩት አንጋፋው ወታደራዊ መሪ ጀነራል ታደሰ ወረደ በመቀለ ከተማ በገዛ ድርጅታቸው አንጃዎች ከተተኮሰባቸው የጥይት እሳትና የሞት አረር ማምለጥ ሳይችሉ ቀርተዋል። በጥይት ተመተው በጽኑ በመቁሰላቸው አሁን በሞትና በህይወት መካከል ሆነው በመቀለ አይደረ ሆስፒታል የድንገተኛ ክፍል ውስጥ ይገኛሉ። ይህ የጀነራሉ በደም መስዋዕትና በመሳሪያ አፈሙዝ መመታት በመቀለና በከተማዋ በጀነራሉ ታማኝ ደጋፊ የጦር ሰራዊት አባላት ዘንድ ታላቅና የማይበርድ ቁጣን የመበቀል ስሜትንና ህዝባዊ ማዕበልን የቀሰቀሰ ሲሆን በአሁኑ ሰዓት መላው የትግራይ ወታደራዊ ኃይል ወደማይቀረው የእርስ በርስ እልቂት ፍጅት የጦርነት አውድማ ውስጥ እንዳይገባ ትልቅ ስጋትን ደቅኗል። የጀነራሉ ቤተሰቦችና የቅርብ ወዳጆች የጀነራሉን ህይወት ለመታደግ የተሻለ የህክምና እርዳታ እንዲያገኙ ወደ ዋና ከተማዋ አዲስ አበባ ለማምጣት ሌት ተቀን ቢጥሩም በህወሓት ጨካኝ አመራሮች ፍቃድ መከልከላቸው የሁኔታውን አስፈሪነት ይበልጥ አጋግሎታል። ከዚህ በበቀልና በደም ጥማት በናወዘው ድርጊት በስተጀርባ እጃቸው እንዳለበት የሚነገርላቸው መላውን ቀጠና በጦርነት ደሴት የሚያመሱትና የሚያውኩት እያወኩ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መሆናቸው የውስጥ ምንጮች በከፍተኛ ሁኔታ እየገለጹ ይገኛሉ። በዚህ አስከፊ የታሪክ ምዕራፍ ህወሓት እንደ መስታወት ተፈርካክሶ የውስጥ አውሬውን ነቅቶ እርስ በርሱ የተበላላና ታሪክ የማይረሳውን እልቂት በውስጡ እየገነባ ይገኛል። የአገሪቱ የፌደራል መንግስት ግን በዝምታና በችልተኝነት መጋረጃ ተሸፍኖ ሁኔታውን ከሩቅ እንደ ታዛቢ ከመመልከት የዘለለ ምንም አይነት የዜጎችን ህይወት የመታደግም ሆነ የመሃል ዳኝነት ሚና አለመጫወቱ የብዙዎች ዘንድ ከፍተኛ ትዝብትና ወቀሳን እያስከተለ ይገኛል። ይህ የጦርነት ነጋሪት የክህደት ሰይፍ በከፍተኛ አመራሮች ላይ ብቻ ሳይሆን በመቀለ ከተማ ሰሜን ወረዳ 05 እና 6 የሚገኙ ህፃናትና ወጣቶች ላይ ዘምቷል። የመንግስት ታጣቂዎች ወጣቶችን በአውቶቡስ እያፈሱ ሲወስዱ የአካባቢው ምስኪን እናቶችና ነዋሪዎች የድረሱልኝና እሪታን የልጆቻቸው መወሰድ በመቃወም ያሰሙት የነበረው የሰቆቃ ድምጽ በማህበራዊ ሚዲያ ምስሎችና መረጃዎች አማካኝነት የብዙዎችን ልብ ሰብሯል። ነዋሪዎች ለቴክቫ ኢትዮጵያ በከፍተኛ ቁጭት እንደገለጹት ወጣቶች ከአውቶቡስ መናኸሪያዎችና ከሆቴሎች እንደ ከብት ተሰብስበው በኢላላ አንደኛ ደረጃ ትምህርት ቤት ውስጥ ታጉረው እንዲያድሩ የተደረገ ሲሆን ከተሰበሰቡት መካከልም አብዛኞቹ የመቀለ ከተማ ነዋሪዎች ሲሆኑ ለስራውም ለኑሮም ፍለጋ ወደ ከተማ የሚመጡ አጎራባች ክልል ምስኪን ነዋሪዎች የትግራይ ተወላጆች ናቸው። ንጋት ላይ እነዚህ ወጣቶችን የጫኑ አውቶቡሶች ወደማይመለሱበት የሞት አውድማ ለማምራት ሲንቀሳቀሱ የከተማውን ህዝብ በቁጣና በቁጭት ተነሳስቶ የጫናቸውን አውቶቡሶች በድንጋይ ናዳ በመደብደብና መንገድ በመዝጋት የልጆቹን ጉዞ ለማስቆም በጀግነት ቢሞክርም መሳሪያ የታጠቁ ኃይሎች የጭካኔ ክንድ ምክንያት ሳይሳካላቸው ቀርቷል። የታፈሱት ወጣቶች መካከል አንዱ ጽኑ የጤና እክል ያለበት ወጣት ብቻ በአካባቢው እንዲቀር ሲደረግ፣ ሌሎች ግን ወዳልታወቀ የሞትና የጦርነት ማሰልጠኛ ወታደራዊ ማዕከል ተወስደዋል። ይህ ህዝባዊ እምቢተኝነት የጦርነት ስደትን ተከትሎ የትግራይ ክልል ኮሚኒኬሽን ቢሮ የተከናወነውን አስገዳጅና ሰብአዊ መብት የረገጠ ተግባር ጨርሶ ያልካደ ሲሆን በትግራይ ቴሌቪዥን በኩል በሰጠው አጭር መግለጫ በመቀለ የተፈጸመው ይፋዊ አሰራርን ከተቀመጠው ወታደራዊ አቅጣጫ ውጪ መሆኑን አምኗል። የቢሮ ኃላፊ ዶክተር አብርሃም ሀጎስ የትግራይ የውስጥ ወታደራዊ አቅም ለማጠናከር የተቀመጠው አቅጣጫ በህግና በመተማመን እንጂ እንዲህ አይነቱን በኃይልና በጉልበት የሚፈጸም የጭካኔ እንቅስቃሴ አይፈቅድም። በመሆኑም ይህ ተግባር ፍጹም ተቀባይነት የሌለው በመሆኑ ጉዳዩን በአስቸኳይ ተጣርቶ በፈጻሚ አካላት ላይ እርምጃ ይወሰዳል ሲሉ የህዝቡን ቁጣ ለማብረድ ሞክሯል። ይህ መግለጫ የተሰጠው ከቀናት በፊት ወይዘሮ ፈትለወርቅ ገብረ እግዚአብሔር በትግራይ ውስጥ ግዳጅ አፈሳ አለ በመባል ወሬ ፈጽሞ የተጋነነና በህዝብ ላይ ሽብር ለመፍጠር ሆን ተብሎ የተወራ ነው ሲሉ የህዝቡን ስቃይ ለማድበስበስ ከሞከሩት ንግግር ማግስት መሆኑ የባለስልጣናቱን የውሸት ፕሮፓጋንዳ ያጋለጠው ሆኗል። የዚህ የግዳጅ ውትድርና የጦርነት አፈሳ ሰንሰለት መቀለ ላይ ብቻ ሳያበቃ በትግራይ ክልል ተንቤን አበያዲ ከተማ ውስጥም ወጣቶችን በሌሊት ጨለማ በማደንና በማፈስ ተግባር በስፋት የተፈጸመ እንደሚገኝ የቀድሞ የትግራይ ክልል ጊዜያዊ አስተዳደር አባልና የአሁኑ የስምረት ፓርቲ ከፍተኛ አመራር ፕሮፌሰር ክንደያ ገብረ እግዚአብሔር ህዝቡን በሚያስደነግጥ ቪዲዮ ማስረጃ አስደግፈው ይፋ አድርገዋል። እንደ ፕሮፌሰር ክንደያ ምስክርነት ይህ በንጹሃን ወጣቶች ላይ ያነጣጠረው አስገዳጅና ጨካኝ ምልመላ በነብዩ በአበይ አዲ
ብቻ የተወሰነ ሳይሆን መላው ክልሉን ወረዳዎች፣ ገጠራማ አካባቢዎችን ያዳረሰ የጦርነት እሳት ሆኗል። ከዚህ የጭካኔ እርምጃ ጋር በተያያዘ በትላንትናው ዕለት በዚሁ ከተማ የሚገኝ አንድ የባንክ ቅርንጫፍ የታጠቁ ኃይሎች በሰራተኞች ላይ በመውሰዱ ህገወጥ የእስርና የትጥቅ እርምጃ ሳቢያ አገልግሎቱ ሙሉ በሙሉ ለማቋረጥ የተገደደ ሲሆን የአይነቱ የሲቪል ተቋማትና በንጹሃን ሰራተኞች ላይ የሚፈጸምና የጥይትና የጉልበት እርምጃ በክልሉ ሌሎች አካባቢዎች የዕለት ተዕለት ክስተት እየሆነ መጥቷል። ይህንን የተፈጸመ ያለው ታላቅ የታሪክ እብደት በጥብቅ ያወገዙት ፕሮፌሰር ክንደያ ይህ እብደት በአስቸኳይ ሊቆም ይገባ ሲሉ ያሳሰቡ ሲሆን ካሁን ባለ አስፈሪ ሁኔታ ላይ ዝምታን መምረጥ የጭካኔው ጥቃት የህዝቡን ታላቅ ስቃይ ይበልጥ እንደሚያበረታታው በመግለጽ ለአሰቃቂ መከራ የተዳረገው የትግራይ ህዝብ ዘላቂ ሰላም፣ ፍትህ፣ ተጠያቂነት እንዲሁም ተገቢውን የደህንነት ጥበቃ በአስቸኳይ ሊደረግለት እንደሚገባ መላው ዓለም እንዲያውቀው የድረሱልኝ ጥሪያቸውን አስተላልፈዋል።